ነብየነው አብርሃም ስላሴ ስለተቀበለ ስላሴን ብለው አጋንንት ተመስለው ቢገቡ ወደ ቤቱ ተገቡ። በኋላ ግን የሚለውን ነገር ሁሉ ፈቃዳቸውን አስፈጸሙ። አብርሃም ለስላሴ ያቀረበው መስዋዕት ወይፈን ነው። እነሱ ግን መስዋዕት የጠየቁ ልጁን ነው። ልጅ ግን ረድና ቅመስልን አሉት። ማይባል ጥያቄ እኮ ነው አባቶች። ወእንፍሬሆሙ ተአምርዎሙ። ስለዚህ ልጁን አርዶ መስዋዕት ያቀረበላቸው አንተ ቀምሳ ምሰል አሉት። እውነት አምላክ እውነት ስላሴ በማለት እኔ እናንተ የፈጠራችሁት አይደለም ብሎ በየዋህነቱ የልጁን ስጋ ሲቀምስ ግን በእሱ ተዋሃዱና ከዛሬ ጀምሮ ወል ከምቀምስ እንግዲህ 78 ዘበላ ነፍሳት አቆሙ በእፍነማ ያተወገነት ብለው አባቶች 78 ነፍስ የበላው እንኳ በአንድ ጥርኝ ውሃ ወደ ገነት ተመለሰ ብለው አባቶች በሰዓታቱ በማይሌቱ በመልኩ ያደርሱታል። ስለዚህ ለዚህ ሰውዬ መመለስ እመቤታችን ምክንያት ሆነች። እመቤታችን ይህ ሰውዬ እንደወጣ እንዳይቀር በአጋንንት ተፈትኖ ገነትን ያህል ቦታ አጥቶ በሲኦል ሲቀጠቀጥ እንዳይኖር እመቤታችን ምክንያት ሆነች። ስለዚህ ያገኘውን ሁሉ መብላት ጀመረ፣ ከልጁ ጀምሯልና። ስለዚህ ያገኘውን ሁሉ እየበላ ሲሄድ አንድ ሊበላው የማይፈልገው ሰውነቱ በበሽታ ታጥሮ ቆሳስሎ ውሃ ጥም አንጣጦት የሚሰጠው አጥቶ መንገድ ላይ ተቀምጦ አገኘ። ለመብላት ተጸየፈውና ሲያልፈው ያ ሰውዬ ግን ተነሳና እባክህ ጌታዬ ከያዝካት ቅል ትንሽ ውሃ አድርግልኛል። እንዴ እኔ እንዳልበላ ሳልፍ ደግሞ አንተ በላይ ትከተለኛለህ አለና ለምን? ስለ ስላሴ ያለው ጠየቀው፣ ስለ ጻድቃን ሰማዕታት ጠየቀው። ነገር ግን ስለ ድንግል ማርያም እባክህ አለ። እንዴ እስኪ ድገምልኝ ማናት እሷ? ስለ ድንግል ማርያም እባክህ እሷን እኮ ቀደም እንዲህ ከመሆኔ በፊት ሳላውቃት አልቀርም አለና ውሃ አደረገለት። የእጁን ዕቃቃት አስቀረው፣ በጣም ጠምቶት ነበረ። ሁለተኛ ያደረገለት የጉሮሮ ወመቀቀ ጉሮሮ ይላሉ ሊቃውንት። ሶስተኛ ወደ ውስጡ ወረደች። ያቺ ውሃ በሰማይ ዋጋ አላት። ጥሩ ውሃ፣ ቀዝቃዛ ውሃ፣ አንድ ጥርኝ ውሃ በሰማይ ዋጋ አላት። ቁጭ ብላ ትጠብቅ ነበረ። ወዲያውኑ ይህ ሰውዬ እንደ ሄደ ሳይውል ሳያድር ሞተ። ያደረገውን ሁሉ ስለሚያውቁ መላእክተ ጽልመት ተደስተው እሱን ወደ ሲኦል ለማስገባት መጡ። ታሪኩን እየተከታተላችሁ ይሁን። መላእክተ ብርሃን ደግሞ ለምን በእመቤታችን ስም ተዘክሯል፣ የእመቤታችን ስም ተጠርቶበታል፣ አይሆንም አሉ እየተከራከሩ እመቤታችን ተነሳች። ያየውን ስምምነት አለና ማርኔ ተወልደ ለምን ልጅ ስለ እኔ ስም እኮ ነው ይሄን ነው የዘከረ ስምሽን የጠራውን እምርልሻለሁ ብለህ ያንተ ቃልማ እንዴት ይመለሳል? እንዴት ይቀለሳል? አለች። አዎ ትክክል ነው፣ ቃል ያልፍም ሰማይና ምድር ያልፋል ያልሁት ቃል ትክክል ነው። ይሄ ሰው እንዲያው እናቴ ሆይ ያንቺን ልመና ከምመልስ እስኪ የበላው ነፍስና የተሰጠው ውሃ ይመዝናል። ቅዱስ ሚካኤል መርሎቱን ይዞ ሚዛኑን ይዞ ቀረበ። 78 ነፍስና አንድ ጥርኝ ውሃ መመዘን ተጀመረ። ለጊዜው ነፍሱ ቢያመዝን እመቤታችን ስሟን የጠራውን ድቀቱን አትወድምና ብድግ ብላ ጥለዋን ጣለችበት። የእመቤታችን ጥላ ሲያርፍ ምኑ አመዘነ? ያች ውሃ በሚዛን በለጠችና ይህ ለገሃነመ እሳት ምክንያት ሆኖ ሊወርድ የነበረ በእመቤታችን ምክንያት ወደ ምርገባ ወደ ገነት ተመለሰ። ክብር ለአምላካችን። ሶበሰ ኪዳነኪ ምክንያተ ዲህን ያሎ ፈለገ እሳት ወደይን ለማስጠመቁሎ እያሉ አባቶች ሲዘምሩ የነበረ እናታችን ቅድስት ድንግል ማርያም ሆይ የአንቺ ቃል ኪዳን ባይኖር ምክንያት የአንቺ ከጌታ ጋር ውል ስምምነት ባይኖር ኖሮ ይህን ዓለም ሁሉ እሳት አስጥሞት በቀረ ነበረ።
ይህን የውል ስምምነት ስንመለከት አባቶች ይህ ቃል እንደው ዛሬ ላይ የእኛን ቃልስ እስኪ ውስጣችንን ገንዘብ ብናድርገውና የእኛ ፍቅር እስከ ልብ ነው ወይ ቃል የምንገባባ? ማህበር ስንጀምር፣ መሬት ስንከራይ፣ ገቢ አብረን ስንወጣ፣ ገንዘብ ስናበድር ስንበደር፣ ምስጢር ስንነጋገር፣ ውል ስንይዝ ከልብ ነው ወይ? ጸዳቂ ነው ወይ? አንድ መሬት በ2,000 ብር የተከራየ 500 ብር ሲያተርፍለት ያን ውል ያፈርሰዋል? ያፈርሰው አባቶች ይፈርሳል አይደለም? ግን ቤተ ክርስቲያን ተቀምጠን ሐሰት አንነጋገርም፣ ስንወጣ ይቆየናል። ስለዚህ የእመቤታችን ቃል ኪዳን የጸና ነው። ወጣቶች በወጣቶች ሕይወትም ስንመጣ እኮ እኔ ድንግልን ከአንቺ ጋር ነኝ፣ ይኸው ምዬልሻለሁ፣ ይኸው ድንግልን እኔ ከአንተ ጋር ነኝ፣ ጽድቅ ቀጭቼልሃለሁ። ይሄ ቃል ኪዳን ግን አብሮ አለ እንደመና ነው። እንዴት ነው እንዴ? ጌታችን ኢየሱስ ክርስቶስ እኮ ከመረጣቸው ጋር ቃል ኪዳኑ አለ። ቃል ኪዳኑን ስለሻርንበት፣ ሕጉን ስለያፈረስንበት፣ የአባቶችን ትውፊት ስለተውን፣ ቅድስት ቤተ ክርስቲያን ያዘጋጀችልን ስላልተጠቀምን እግዚአብሔር ውሃን እንደፋበት የማይጠፋ እሳት የማቅረብ ስልጣን አለው። ይህ አምላከ አማልክት እግዚአብሔር ነበበ ወፀዋ ለምድር እሳት ይነድድ ቅድሜውን፣ እሳት ይነድድ ቅድሜውን። ጌታችን ኢየሱስ ክርስቶስ ፊቱ ላይ የሚነድ እሳት አለ። እንግዲህ የሚወደውን የሚያድንበት፣ የሚጠላውን የካደውን የሚያጠፋበት። ቃል ኪዳን ሲሻር እግዚአብሔር ማት ያመጣል። ሰው በሐሰት ሲመሰክር እግዚአብሔር ቸርነቱን ያርቃል። ከምድር ላይ በረከት ይጠፋል። የአባቶች ቃል ኪዳን ሲፈርስ፣ የአባቶች ትውፊት ሲቀር፣ አባቶች ወደ ታሪኩ ተመግባቴ ግን እንዲሁ በሀገራችን ላይ ያለውን ባህል የምንከተለውን ኢትዮጵያዊነታችንን የክርስቲያን ልጆችነታችንን የቤተ ክርስቲያን ልጅ መሆናችንን ትውፊታችንን ተከትለነዋል። ከስም አጠራራችን እስከ ስራችን ድረስ በወጣቱ ሕይወት ዘመን ተብሎ ስምን ከፍሎ መጥራት። ሰሎሞን ማለት ታላቅ ስም ነው፣ የንጉሥ ስም ነው። ሰሎሞን የሚባለው ሰላ ይባላል። ጥበቡ የሚባለው ጠባ ይባላል። ይህ ማለት ስምን አስተካክሎ አለመጥራት ራሱ ትውፊትን መናር ነው። ኢትንስቱ ደወለ አበዊክሙ፣ አባቶቻችሁ ያስቀመጡላችሁን ድንበር ባለችባት ጠብቋት ነበር የተባለ። አባቶቻችን ያሰሩልን ማተብ አንገታችን የለም። አባቶቻችን ያስተማሩን ትምህርት ከውስጣችን የለም። አባቶቻችን ያስተማሩን እውነት መናገር በአንደበታችን የለም። በየግሮሰሪውና በየመሸታ ቤቱ ስንመማል እኔ አንተ ወንድም ነኝ፣ ብትሞት እሞታለሁ፣ ብትወድቅ አነሳሃለሁ ተባብለን ጨለም ታለ በአንድ በኩል ሸውደን እንወጣለን። ይህ ቃል ኪዳን ይዘው ይቀራል። ገንዘብ ካለው ወንድማማች ነን፣ ከደህየ ደግሞ ይቀራል። አባቶች አንድ ምሳሌ ልንገራችሁ። እንዳሁኑ ዘመን ሁለት ባልና ሚስቶች ነበሩ እና በጣም ይዋደዳሉ። በጊዜያዊ ፍቅር ነው የተገናኙ። እኔ አንተን ስወድህ ትለዋለች፣ እግዚአብሔር አንተን ከሚገልብኝ መጀመሪያ የአንተን ሞት ሳላይ እኔ ልሂድ ከዚህ ዓለም፣ እኔ ልጥፋ ብላ ነው የምትወደው። እኔም ደግሞ አንቺ ከምትሞች የአንቺን ሞት ሳላይ እግዚአብሔር እኔን መጀመሪያ ከዚህ ዓለምማ በሞት መጥራት አለበት። እንዲህ እየተባሉ ሁልጊዜ ይማማላሉ፣ ሁልጊዜ ቃል ይገባባሉ። ነገር ግን አንድ ቀን ይገርማቸዋል። መልአከ ሞት መጣና ሳይታሰብ ደጅ ላይ ከተፋል። መቼም መልአከ ሞት አይደርስም ነው እንጂ መሐላ እውነተኛ መሐላ ነው፣ እውነተኛ ቃል ነው፣ እውነተኛ ቃል ኪዳን ነው፣ እውነተኛ የውል ስምምነት ነው። መጣና መልአከ ሞት እኔ ከሁለታቸው አንዳቸውን አምጣ ተብያለሁ፣ የትኛውን ልውሰዳል? እና ያ ሰውዬ ምን አለ? እኔ አንቺ ተምትሞች መጀመሪያ ነው የምሞት ያለው። አይ እኔ እንኳን እቁብ ተበድሬ ስለበላው ይሄንን እስከምከፍል እሷን ይዘህ ሄዳል። የመጀመሪያው ቃል ኪዳን እንዲህ ነበር።
እሷ ደግሞ ምን አለች? እኔ ከቆየው ብሩን እኔ ከፍለዋለሁ፣ ነፍሰ ጡር ስለሆንኩ እስከምገላገል እሱን ይዘህ ሂድ አለች። ይህን ቃል ኪዳን አስቡት አባቶች። ይህ ቃል ኪዳን የለም ዛሬ። ይህ የሐሰት ምስክርነት የለም በሀገራችን። ይሄ ሁሉ ነገር ማን ያመጣው መስሏችሁ ነው? ይሄ ሁሉ እንደወጡ መቅረት እንደቆሙ መውደቅ ማን ያመጣው መስሏችሁ ነው? ይሄ ሁሉ ከሰማይ የሚነድ እሳት ማን ያመጣው መስሏችሁ ነው? የሰባት ካትን ታሪክ ብናነብ የእነ ኖህን ታሪክ ብናነብ በውሃ ነው የሰጠሙ፣ በንፍር ውሃ ነው የእነሱ ዓለም የጠፋች። ዛሬ ደግሞ እኛ የሰጥመን በደም ነው። የደም ባህር ነው እስከ አንገታችን። እንዴት አድርገን እግዚአብሔርን እንጸልይ? እግዚአብሔር እኮ እኛ እንዳንጠፋበት ከእኛ ጋር ቃል ኪዳን አለው። ኪዳነ ተካሄድኩ ምስለ ኅሩያኔ፣ እነሆ ከመረጥኋቸው ጋር ቃል ኪዳኔን አድርጌአለሁ። የመረጠን እኮ እኛን ነው። ዲያብሎስን አውርዶ ታላቅ እመቶኛው ላይ ያስቀመጠን እኮ እኛን ነው። አዳምና ያስቀመጠ እኮ 99ኙን ትቶ እኮ ወደ ጠፋኖች የመጣ ወደ እኛ ነው። የመረጠን እኛን ነው። ለእኛም ደግሞ ለምሳሌ አባቶች በጥቂት ቡጣጭ መሬት ግብር እንከፍላለን። በተለያየ ነገር ከሰው በምንጠቀመው ነገር ወጭ እንጠየቃለን። እግዚአብሔር እንደ ሰው ወጭ ቢጠይቀን ግን በምንተነፍሳት ኦክሲጅን ብቻ ብንከፍልባት ምኑ ይበቃናል? ለእሱ የሚከፈል ነገር። እርሱ ግን በዚህ ሁሉ ጥያቄ አልጠየቀም። በቤቴ ጽኑ፣ ቃሌን ስሙ፣ ሥጋ ወደሙን ተቀበሉ፣ የአባቶችን ቃል ስሙና ሥርዓተ ቤተ ክርስቲያንን ጠብቁ እኮ ነው። እግዚአብሔርን ትወዱታላችሁ አይደለም? ነው ልቦናችሁ ከኔ ጋር ነው። እግዚአብሔርን ትወዱታላችሁ፣ ሁላችሁም ትወዱታላችሁ። ትእዛዙን ትጠብቃላችሁ፣ ትእዛዙን ትጠብቃላችሁ። ትእዛዙን አንጠብቅ። እግዚአብሔር እንወደዋለን፣ ትእዛዙን አንጠብቅ። ትእዛዙን አልጠበቅነውም። እሱ እንደሚለን አይደለንም። ትእዛዙን የማንጠብቅ ከሆነ ደግሞ እግዚአብሔርን በአንደበታችን እንጂ በልቦናችን አንወደውም ማለት። የምትወዱኝ ከሆነ ትእዛዜን ጠብቁ ነው በዮሐንስ ወንጌል የጻፈልን። የምትወዱኝ ከሆነ ትእዛዜን ጠብቁ። ስለዚህ መጀመሪያ ሕጉን ስናከብር፣ ትእዛዙን ስንከተል፣ ትእዛዙን ስንጠብቅ እግዚአብሔርን እንወዳለን ማለት ነው። አለበዚያ ጠዋትም ማታም መጠን አቤቱ አቤቱ ብለን በመደፋት ልቦናችንን ከቤተ ክርስቲያን ከእግዚአብሔር ጋር እሱ መውደድ አይደለም። ኢሳይያስ ነቢዩ ምንድን ነው ያለ? ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ይሄ እኮ ነው አባቶች። እኛ በከንፈራችን እግዚአብሔር እናመልከዋለን፣ ልቦናችን ግን ከእግዚአብሔር ርቋል። ማመን ያለብን ልቦናችን ነው። መስጠት ያለበት ልቦናችን ነው። ዛሬ ላይ እኮ እኛም በቦታው እንድንገኝ ያደረገን ይህች ቅድስት ቤተ ክርስቲያን ያልነበረች በክርስቶስ ዘንድ ብቻ አለች፣ በእኛ ዘንድ ግን እንደሌለች የምንቆጥራት። በክርስቶስ ዘንድ የክርስቶስ ሙሽራ ሆና እኛ በሰው ሰውኛ እንደሌለች የምንቆጥራት እኮ በታላላቅ ሰዎች ምክንያት ነው። እነዚያ ሰዎች ለቅድስት ቤተ ክርስቲያን ልቦናቸውን ቢሰጡ ነው። ኃጢአት የሚሰራ ልብ ነው። የሚያምን ልብ ነው። ጽድቅን የሚሰራ ልብ ነው። እሺ የሚል ልብ ነው። እምቢ የሚልም ልብ ነው። አባቶች ኦሆ በልዎ ለእግዚአብሔር ወእንበ በልዎ ለሰይጣን፣ ሰይጣንን እንዲህ በሉት። ሰይጣን በራሱ መጥቶ ጥያቄ አያቀርብም። ሰይጣናዊ ምክርን፣ ሰይጣናዊ ስራን ከቤተ ክርስቲያን የሚያርቅን ምጽዋት የሚገረግርን ነገር ሁሉ እምቢ በሉት። የሰይጣን ስራ ነው። እግዚአብሔርን ግን እሺ በሉት። እግዚአብሔር መጥቶ ያስተማረበት ጊዜው አጭር ሊሆን ይችላል። እግዚአብሔር መስሎ መንፈሳዊ ምክር የሚመክራችሁን ቤተ ክርስቲያን እንስራ፣ ለቤተ ክርስቲያን እንስጥ፣ በጎ ነገርን እናድርግ የሚላችሁ ሁሉ እርሱ የእግዚአብሔር መልእክተኛ ነው። እግዚአብሔርን እሺ በሉት። ምናልባት በሴቶች ሙያ ገባህ እንዳትሉኝ እንጂ አባቶች እናቶችም አላችሁ። ምጣድ ይጣዳል። ሊጡ ተቀጥኖ ምጣዱ ላይ ሲደፋ
የምጣዱ መጋል የሚታወቅ በምንድን ነው? ድምፅ አለው አይደለ? እናቶች መቼም እንግዲህ ይህንን እንትኑን እርሾውን ወይንም ሊጡን ቅጥሩን ምጣዱ ላይ ስትጋግሩት ምጣዱ ድምፅ አወጥቶ እሺ የሚል ድምፅ ይሰጣል። እንግዲህ ያገል የሆነ ግዑዝ የሆነው እሺ ብሎ እየታዘዘ ነው። የተሰጠኝን ነገር አብስዬ መልሳለሁ፣ አደራ መልሳለሁ እያለ ነው። ቃሌን አልበላም እያደረጋችሁብኝ ነው፣ እየተቀበልሁ ነው። ነገር ግን አብስዬ ቃል አልበላችሁም መልሳላችኋለሁ ነው። ደቂቃውን ጠብቃችሁ ቡግዱን ስትከፍቱት ያ ምጣድ አብስሎ አዘጋጅቶ ተቀበሉ ሲል ነው አይልም ታገኙት። አደራ አልበላም። መቼም እንጀራውን አታጡትም ከምጣዱ ላይ። የሰው ልጅ ግን አደራ እየበላ ነው። የሰው ልጅ ቃል እየበላ ነው። የሰው ልጅ የተሰጠውን ቃል ኪዳን እያፈረሰ ነው። ስለዚህ ከፍጥረታት ሁሉ የከበረ የሰው ልጅ ነበር። ታዲያ እንግዲህ እኛ የሰራነው ምጣዱ እሺ ሲል እኛ ደግሞ ምን እንበል? አባቶች ህሊናችን ታሪክ መስማት ብቻ ሳይሆን ህሊናችንን ለትንሽ ደቂቃ ወደ ውስጣችን እናስገባና ምን እየተባለ ነው፣ ምን እየሰራን ነው ብለን እያንዳንዳችን እስቲ ስራችንን እንመርምረው። ወደ ውስጣችን ያለ አስተማሪ ስራችን ብቻ ያስተምረናል እኮ። ያለ ቀስቃሽ ህሊናችን ይቀሰቅሰናል እኮ። አሁን ቤተ ክርስቲያን እየሰራን ነው። አሁን የተሰጠንን አደራ እያወጣን ነው። አሁን ከቤተ ክርስቲያን የተባለውን እየሰጠን ነው። ይገርማቸዋል እኮ። ወደ ሌላ ርዕስ ገባሁ እንጂ አንድ ቁና ዘርተን 5 ኩንታል ስናገባ ፍሬ ግብር ለቤተ ክርስቲያን አስራት በኩራት ክፈሉ ብሎ ቄሱ ሲያስተምር እኮ ጀመረ ይቀባጠር ብለን ምን ወጣ ሰዎች አለ። የዘራነው አንድ ቁና ነው፣ ያስገባነው 5 ኩንታል። ያንን እንደ አንድ ቁና ይሄን ከጭቃ ጋር ፈርሶ እንዲቀር የማድረግ ክርስቶስ ስልጣን አለው አይደለም? ያለኛ አልነበረም። እኛ አደራችንን እየበላን ነው። ቃላችንን አላከበርንም። ቤተ ክርስቲያን እየጮችብን ነው። ቤተ ክርስቲያን እያለቀሰችብን ነው። ይህ በሌሎች ሀገር የምናየው ወደ ሀገራችን መጥቶ የሚያተራምሰን እኮ ቋንቋችንን የቀየረ የአንድ ሰው ልጆች ሆነን ከአንድ ሰው ተወልደን ቋንቋችን ተቀያይሮ በግና ተኩላ የሆን እኮ ክርስቶስ ከኛ ርቆን ነው፣ ተቆጥቶን ነው። አባቶች አሁንም ጊዜው ቀላለሁ። አሁንም ጊዜው ገና ነው። እግዚአብሔር ለብዙ ጊዜ ይጠብቃል። እግዚአብሔር ለብዙ ጊዜ እኛን ለንስሐ ያዘጋጀናል። እኛ ግን በጊዜያችን አንጠቀም። አባቶች አሁን ብዙ ሽማግሌዎችን እዚህ እያየሁ ነው፣ አይኔ ያጠብራል። አሁን ሰውነታችን በራሱ ጊዜ አንተ ሰው ተመለስ ብሎ ምስክር ሆኖብናል አልሆኖብንም? ከሽማግሌዎች እንደው ውስጣቸው ነው ስማ፣ የራሳችን ገላ አብሮን የተፈጠረው ገላ ምስክር ሆኗል እኮ። ጥቁር የነበረው ፀጉር ነጭ ሆኖ ምስክር ሆኗል። አብር የነበረው ጥቁር ሆኜ አሁን ግን ነጭ ሆኛለሁ፣ ታንተ ላይ ተከልቻለሁ ብሏል። ሮጦ ቁልቁለት ሲወርድ የነበረው ዳገት ይወጣ የነበረው ጉልበት እየተብረከረከ ምስክር ሆኖብናል። አብጦ የነበረው ሰውነታችን ተጨማግሮ ምስክር ሆኖብናል። በጨለማ ይመለከት የነበረው አይናችን በቀን አልመለከት ብሎ አይናችን ዳንሶ ምስክር ሆኖብናል። አንተ ሰው ደክመሃል እያለን ነው። ምስክር ሆኖ አልመለስ ያለ ልብ ብቻ ነው እንዳበጠኩ። ልብ እዚያው ባለችበት ቁጭ ብላ ማነክቶኝ ለስጋው ደግሞ አልበቅችም አላርጅችም። አሁን ሄጅ ምን አደርጋለሁ? እግዚአብሔር ግን ያረጁትን ብቻ ነው እየሰበሰበ ያለ። በተለይ በዘንድሮ ወቅት እግዚአብሔር እኛን ይወደናል። ቃል ኪዳኑ ከእኛ ጋር ነው። የቃል ኪዳኑ ታቦት ከእኛ ጋር ነው። እኛ ቃል ኪዳኑን ካልካድን እሱ አይክደን። ስለሚወደን ቃል ኪዳኑን ከእኛ ጋር አድርጓል። ስለዚህ አባቶች ቃሉን ጠብቀን ትእዛዙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን እግዚአብሔር አምላክ ይፍቀድልን። እንግዲህ ልቦናቸው ከኔ ጋር ነው። ምኑን ይዤው የሚባል ነገር እንዳይመጣ አባቶች። አንድ ታላቅ ጉባኤ ላይ መምህሩ እያስተማሩ አንድ የዘመኑ ወጣት ነበረችና አጋጣሚ ይሁን ቀን ነው የሚያስተምሩ ስብከት ልሰማ ነው ብላ ትሄዳለች። ቤተ ክርስቲያን ቁጭ ብላ ለካን የምታስፈካላ እቤት
ስንት ብር አለኝ፣ ስንት ንብረት አለኝ፣ ነገ ይህን እኮ ብጥል መቼ ይደርሰኝ እያለች መምህሩ ዝም ብለው ሲለፈልፉ ቆይተው ወስብሐት ለእግዚአብሔር ሲሉ ጥጥት ትላለች ካለችበት እና መጨረሻ ወደ ቤት ትሄድና እንዲሁ የት ቆየሽ እንዳትባል ዛሬ የተማርነው ትምህርት እንደኔ ብትሰሙት እኮ በዚያው መልናችሁ ትሄዱ ነበር ትላቸዋለች። እንዲሁ ምን ብለው አስተማሩ? ኧረ የእሳቸውን ትምህርት ምኑን ይሽው? እንዲሁ ምን ብለው ጀመሩ? ኧረ ምኑን ይሽው? ሲጨርሱት ምን አሉ? እንዲሁ ምኑን ይሽው? ብቻ እሳቸው አስተማሩ እንጂ እና የዚያ የሴትዮ ውጤት ምኑን ይሽው? ህሊናችን ወደዚህ ይሰብሰብ። መቀመጣችን ትምህርት አይሆንም። ልቦናችን ክፍት ተሆነ ግን ጥቂቷ ለእኛ ትምህርት ናት። ስለዚህ በጎልዳፋው አንደበቴ እስካሁን የቆየሁባችሁ ትምህርት ወደ ውስጣችን ገብቶ መልእክቱ ምንድን ነው? የውል ስምምነት፣ ጓደኛን አለመክዳት፣ ቃል ኪዳንን ማክበር። ይህ ሁሉ ከእኛ ጋር ከሆነ እግዚአብሔር እኛን ስለመረጠን ቃል ኪዳኑ ከእኛ ጋር አለ ማለት ነው። ይህ ቃል ኪዳን ስላለ ወደ እሳት ሊወርድ የነበረው ስምዖን ወደ ገነት ተመልሷል። እኛም ዛሬ በዚህ ማዕከላዊ እሳት ውስጥ እንቅልፍ ማንተኛበት፣ ሁልጊዜ ድንጋጭ፣ ሁልጊዜ መርዶ፣ ሁልጊዜ ልቅሶ፣ ሁልጊዜ ጭራ መያዝ፣ ሁልጊዜ ማቅ መልበስ፣ በእንዲህ አይነቱ ጭንቀት ከወደቅንበት ውስጥ እንደ ስምዖን ወደ ተረጋጋው ዓለም እግዚአብሔር ይመልሰናል። እንዲመልሰን መልካም ፈቃዱ ይሆንልን። ኪዳነ ተካሄድኩ ምስለ ኅሩያኔ። እንግዲህ በዚህ ርዕስ እነሆ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ ብሎ እግዚአብሔር አምላክ እንዳስተማረን ትምህርቱ በህሊናችን አድሮ መልካም የሆነ ፍሬ እንድናፈራበት እሱ ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንግዲህ እኒህ አባት መርጌታ አይነ ኩሉ የተባሉት አባት መምህር ያስተማሩንን የነገሩንን አባት ቃለ ሕይወት ያሰማልን። የተማርነው ትምህርት በልባችን ተጽፎ እንደዚያው ደግሞ እንደ ስምዖን በላዔ ሰብእ ገነት እንድንገባ ለእግዚአብሔር ፈቃዱ ይሁንልን። አሁን እንግዲህ ያው ዛሬ ዕለተ ሰንበት ነው። ሰንበት እየተሻረብን ያለ። አሁን አገርተኞች ታጠቁ ብያለሁ። ጥሩምባ ንፉ፣ ጥሩምባ ንፉ፣ እንዘጋጅ። ሰዓት ሄዷል። ትምህርታችን ይህ አይደለም የነበረ፣ ምክራችንም ይህ አይደለም የነበረ፣ ዝግጁነታችንም ይህ አይደለም የነበረ። ሰዓት እያለፈብን ነው። አዎ የሰንበት ተማሪ አላችሁ? የሰንበት ተማሪ አላችሁ? ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላማዊት ኪዳነ ምሕረት ሰላማዊት ኪዳነ ምሕረት ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላም ለኪ ሰላማዊት ኪዳነ ምሕረት ሰላማዊት ኪዳነ ምሕረት እያለ በቋንቋችን ካህናቱም ምእመናኑም ወጣቱም ሴቶችም ትንሾችም ትልቆችም በዚህ መልኩ ታቦታችንን ታቦተ ሕጋችንን እያከበርን ወደ አዳራሿ ወደ ማደሪያዋ እንድንመልስ እግዚአብሔር ፈቃዱ ይሁንልን። የሰንበት ተማሪዎች ጠጋ ጠጋ በሉ ካላችሁ። አዎ የሰማነውን ከልቦናችን ያስቀምጥልን። ሰላም ያውለን። አቡነ ዘበሰማያት
የአማኑኤል እናት መድኃኔዓለም ጉባኤውን ባርኪው ድንግል ማርያም የአማኑኤል እናት መድኃኔዓለም ጉባኤውን ባርኪው ድንግል ማርያም ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ድንግል ማርያም ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪ ጉባኤውን ባርኪ ማርያም የአማኑኤል እናት መድኃኔዓለም ጉባኤውን ባርኪው ድንግል ማርያም የአማኑኤል እናት መድኃኔዓለም ጉባኤውን ባርኪው ድንግል ማርያም ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ጉባኤውን ባርኪው ድንግል